ብዙዎች ፋላሲ ሲባል ይፈራሉ፣ ይደነግጣሉ። ነገር ግን ይህንን ፋላሲ የሚለውን ሀሳብ እነዚህን 5 ኮንሰፕቶች ከተረዳችሁ እጅግ በጣም ቀላል ነው። እነዚህን 5 ኮንሰፕቶች በቀላሉ እንመለከታለን። በመጀመሪያ ግን ፋላሲ ምን ማለት እንደሆነ እንመልከት። ፋላሲ ማለት አርጊውመንትን ቤዝድ ሆኖ ወይም ደግሞ ከዚህ በፊት ብለናል። አርጊውመንት ምን ማለት ነው ብለናል? የሁለት ኮንሰፕቶች የኮንክሉዥን እና የፕሪሚሶች ጥምረት ነው ብለናል። ስለዚህ ይህ የኮንክሉዥን እና የፕሪሚስ ጥምረት ስህተት ሲፈጸምበት ወይም ደግሞ አላግባብ ሲገናኝ ወይም አላግባብ የሆነ ጥሰት ሲፈጸምበት ያኔ ፋላሲ ወይም በአማርኛው ሕጸጽ ይባላል ማለት ነው። ስለዚህ ይህ ፋላሲ እነዚህን 5 ክፍሎች ይይዛል። በእነዚህ ውስጥ ነው ሌሎች ፋላሲዎች የሚገኙት። ስለዚህ እነዚህም ከተረዳችሁ በቀላሉ መረዳት ትችላላችሁ። የመጀመሪያው ፋላሲ ኦፍ ሬሌቫንስ። ፋላሲ ኦፍ ሬሌቫንስ ማለት አንድ ኮንክሉዥንን እንድትሰጡ ወይም አንድ ኮንክሉዥን ብላችሁ እንድትሰጡ የምትጠቀሟቸው ፕሪሚሶች ኢሬሌቫንት ሲሆኑ ወይም ለዛ ነገር አስፈላጊ የሆነ መረጃ ሳይሰጡ ሲቀሩ፣ አጥጋቢ ሳይሆኑ ሲቀሩ ኢሬሌቫንት የሆኑ አላስፈላጊ የሆኑ አይዲያዎችን ለኮንክሉዥናችን ስትሰጡ የሚፈጠር ፋላሲ ነው። ሁለተኛው ፋላሲ ኦፍ ዊክ ኢንዳክሽን ነው። ፋላሲ ኦፍ ዊክ ኢንዳክሽን ማለት ኮንክሉዥን ብላችሁ የምታስቀምጡት ኮንክሉዥን ከዛ በፊት የምታስቀምጧቸው ለኮንክሉዥናችሁ እንዲደግፍ የሚያስፈልጋችሁ ፕሪሚሶች ዊክ ሲሆኑ አጥጋቢ አይደሉም። ማለት ለምሳሌ የሆነን ኮንክሉዥን እንደዚህ ነው ብላችሁ እንድትናገሩ አጥጋቢ የሆነ ወይም ይሄ የሚያረካ የሚባል ማስረጃ ሳይሰጣችሁ ሲቀር ያኔ ዊክ የሆነ ኢንዳክሽን ነው ይባላል። ሶስተኛው ፋላሲ ኦፍ ፐርሰፕሽን ነው። ፋላሲ ኦፍ ፐርሰፕሽን ማለት እዚህ ጋር የምትጠቅሷቸው ለኮንክሉዥናችሁ የምታስቀምጧቸው አሰብሽኖች ወይም ሀሳቦች ሰፖርት አያደርጉትም። ምናችሁን? ለኮንክሉዥናችሁ ምንም አይጠቅምም ወይም ሰፖርት አያደርጉም። ያኔ ምንም የማይጠቅም ሲሆን ሲከሰት ያኔ ምን ይባላል? ፋላሲ ኦፍ ፐርሰፕሽን ይባላል። ፋላሲ ኦፍ አምቢጊቲ። ፋላሲ ኦፍ አምቢጊቲ በቀላሉ ምን ማለት ነው? የተለያዩ ወርዶችን ወይም ፍሬዞችን በምትጠቀሙበት ሰዓት ያ ወርድ የተለያየ አይነት ፍቺ ሊኖረው ይችላል። ስለዚህ እነዛን የተለያየ አይነት ፍቺ ያለውን ወርድ ተጠቅማችሁ ነገር ግን ስለዛ ወርድ ምንም አይነት ዲስክሪፕሽን ሳትሰጡ ስትቀሩና ሌላኛው ደግሞ የተለያዩ ፍሬዞችን ኮንፊውዥን የሚፈጥሩ ፍሬዞችን ተጠቅማችሁ ነገር ግን ስለዛ ማብራሪያ ሳትሰጡ ስትቀሩ የሚፈጠር ፋላሲ አምቢጊቲ ይባላል ማለት ነው። ቀጣዩ የመጨረሻው ፋላሲ ኦፍ ግራማቲካል አናሎጂ ነው። ፋላሲ ኦፍ ግራማቲካል አናሎጂ ማለት ስታዩት ጉድ ነው፣ ስትራክቸራሊው ግራማቲካሊው ልክ ነው ይመስላል። ነገር ግን ጠለቅ ብላችሁ ስትፈትሹት ስፔሲፊክ ከጀነራል ወደ ስፔሲፊክ እና ወይም ደግሞ ከስፔሲፊክ ወደ ጀነራል የሚጓዝበት ወይም ጀነራል የሆነን ነገር ወደ ስፔሲፊክ የሚያመጣበትና ከስፔሲፊክ ወደ ጀነራል የሚጓዝበት መንገድ እጅግ የተፋለሰና ትክክል ያልሆነ መንገድ ነው። ስለዚህ ያ አይነት ኮንክሉዥን የሚሰጣችሁ ሲሆን ያኔ ምን ይባላል? ፋላሲ ኦፍ ግራማቲካል አናሎጂ ይባላል። ይህ በጣም ቀላል ኮንሰፕት ነው። ዩቲዩብ ላይ ሙሉውን እያንዳንዱን ከፋላሲ ኦፍ ሬሌቫንስ፣ ፋላሲ ኦፍ ኢንዳክሽን፣ ፋላሲ ኦፍ ፐርሰፕሽን፣ ፋላሲ ኦፍ አምቢጊቲ፣ ግራማቲካል አናሎጂን ጨምረን እያንዳንዱ በውስጡ ያሉትን ሁሉ ተንትነን አስረድተናል፣ ሰርተናል። እዛ ላይ ቴንት ኢትዮጵያ ብላችሁ ታገኙታላችሁ። ፎሎ ማድረግ እንዳይረሳ።